አረገች ራስን ይጥፋ አራንቺን ይጥፋሽ በእናትሽ ቆይ ግን አንተ ልጅ ለምን ስርዓት አይኖርም ምን አረኩ ያየሽ ጀርኒ አልኳት ምን አረኩ ይለኛል እንዴ ምን አረኳት በለኝ እዚህ ቁጭ ብለ ደንበኞችን ያባረርክብኝ ነው ከሰርኩ ያየሽ ጄ ማለት ምን ማለት ነው አንተ በእናንተ ስርዓትን ያዝን ያሳፍሳለሁ ለግዚር ብዬ ነው እዚህ ተውኩ ፌደራል ነው ያንተ በእናት እኔ አትነጅሰኝ እሺ እኔ አሁን ቻት ላይ ነኝ 40 ምን ይመስላል ባክ ኢንሻአላህ መካባዱ አረባክ አንተ አለ አይደል እንዴ ለመንግስት ጃው ደው ምን አይነሱ የኔ ቆንጆ ምን ልታዘዝ ኮንዶም ስጠኝ ማለት ኮንዶም ስጠኝ እኮ ላንቺ ተሳስተሽ እንዳይሆን እኔና ፊኛ ነው ኮንዶም ነው መሰጥሽ ኮንዶም ስጠኝ እኮ ምን ይሰራልሻል ወንዶች ራሱ እኮ ለመጠየቅ ፈርተው ጸጉራቸውን አሽቶ ተሽኮርሙ ምናምን እኮ ነው የሚጠይቀው ሻይ ቅጠል አረግሽው እንዴ ራሴን ለመጠበቅ ምንድነው ራስ ማከክ ምናምን የሚያስፈልግ ራስሽን ደግሞ ለመጠበቅ አክቲቪስት አለ እግረኛ አለ ታንከኛ አለ አየር ወለድ አለ እግር ወለድ አለ ብዙ ነገር አለ ምን ይሰራልሻል አሁን በዚህ ነሽ ቢገባ ኮንዶም ከዛም በላይ ነው ቆይ ግን የሐኪም ማስረጃ ይዘሻል በእናትሽ ቸኩላለሁ ኮንዶም ስጠኝ ይሰጥሻል ላይ ይበርድልሻል ምን አጨቃጨቅሽ ዋጆ ችግር አለ እንዴ ኧረ በእናትህ አባቴ እዚህ ጋር ኮንዶም ስጠኝ ይለኛል እሺ ምን ይሁንልሽ ይሄኛው ይሁንልሽ ወይስ ሌላ ይምጣልሽ ይቀያል የትኛው ይሄኛው በነገራችን ላይ ይሄኛው እንደሆነ ታውቂያለሽ ደንበኞቼ እንደነገሩኝ ከሆነ ራሱ አንቺ ሳደክም ራሱ በራሱ ጊዜ ራሱ ያረግልሻል እንጂ አዛዩንክ ነገር አይገርምሽም አዞ ይብላሽ አይልሽ እኛ በማታ ማተናል አንተ ግን በቀን ያጣፍጥልሽ እሺ አረን ቸኩላለን በእናትህ ቶሎ በል ለስንት ነው ለአንድ ሰው ነው ለዚህ ሁሉ ህዝብ እንዴ ለአምስት 10 ብር አዎ ስጠኝ በእናትህ ቸኩላለሁ ከቴሌ አትበደው ሌላ ምትለው ግን የለም እሺ ቀስ በይ አንድ 10 ብር ባንዲች አንቺ እንደውም እሱ ባለ 10 አይደል እናንተ ለ10 ብር ካርድ ነው እንዴ እንደዚህ አምስት ሆናችሁ እንደ አበባዮች ጨፋሪ መጣችሁት ማለት ባለ 5 ብር ካርድ ብትሞሉማ እንዳለ የሰፈሩ ነው እንደዚህ ቀበሌውን ሴት እንዳለ ሰብስባችሁ ነው የምትመጡት ማለት ነው እኛ ለመጣነው አንተ እንደዚህ እንደ ኮምፕሌክስ ትንጫጫሩ ነው ወንዶች ስማችሁ በእናትህ አይ እንደዛማ አንነጋገርም እኔ እኮ አዝኝላችሁ ነው እዛ ጋር ቅድም ቆማችሁ ታክሲ ስትጠብቁ እኮ አይቼ አዝኝ ነው ፒክን ታደርገን እንደውም ብቻ እኔ አላምንም ፒክማ እንዴ ከዘር ነው ፒክ እንዴት አላረጋችሁ ምን ችግር አለ አንተ ቀልደኛ ነህ እናቴ ባሳችን እንዳታመልጥ እኮ እንዴ ቆይ የምን ባስ ነው የት ነው የምትሄዱት አሁን ወደ አቃቂ እዚች እንዴ ከፒያ አንዴ ታዲያ አቃቂ ከፒያሳ እዚች አቃቂ እንዲ በእግር እንደዚህ ተጠማዘብ ውስጥ ለውስጥ አንሄድም ክረምት ነው በቆሏችን እየበላን አቃቂ ነው ከዚች እዚች ያልከው ገና ሳንደርስ እኮ በእጅ ራሱ ነካት ምን ችግር አለው አንቺ የግድ ቆይ ቪት ሲያሪስ ምናምን መሆን አለበት እንዴ ቀልደኛ ነህ በጣም አረኛ አረዳኔ ግን እኔ በጣም መገርሙ ማለት ነው ይቅርታ ብራዘር ሴቶች ስትባሉ ግን እኛ እናቃቸዋለን እኮ እንዴ እናቃቸዋለን እኮ እናንተ 4 እግር ጎማ አለው ከተባለ በምንም አይደል እንዴ የምትሄዱት በጣም ቀልደኛ ነው እሱ አረ እንዴ እንደታው እኔ እግዚአብሔር እንደማያቃችሁ ታራ እናትና አባታችሁን ብትወዱ እኮ ራሱ ስለማይኔ እንደኛ መኪና ብርቃችን አይደለም እሺ አራባኪሽ እናትሽ እንዴ አራ ተናገረች እናትሽ እንዴ ያናቃችሁ እንዴ ታርጋታ ያላችሁ እንዴ የመንግስት ነው የግል ነው ምናምን ብላችሁ ታያላችሁ እንዴ ታርጋና አናቃችሁም እንዴ እንዴ እንደዚህ አይደለም መኪና እንደዚህ አምቡላንስ በሽተኛ ያዘ አምቡላንስ እንደዚህ እግዚአብሔርን አምቡላንስ በሽተኛ ያዘ አምቡላንስ እንዴ ያለ ሴሉላ ሊፍት መጠየቁ አይደላችሁ እንዴ አረ በጣም እያስከፋሃን ነው አረ ፒክ አረጋችኋለሁ ችግር የለም ነገር ነው
ማርያም በብራዘር ሲስተር መክራችሁ በግርሜ ለጤንነት የመጨረሻ አሪፍ ነው። አንድ ቁጥር ያከልከው በጣም እንጂ ማለት ነው። በግርሜ እኔ ሰውነቴን የምታዩት እኮ እንደዚህ አከልክ እኮ በግር እኮ የእግረኞችና የሌሎች አባባል ነው አይደል? እውነት ነው። የኔ ወንድም እንደው ደፈርከኝ አትበለኝና ማለት እቺን የመሰለች ቆንጆ በእነዚህ 5 ሴቶች ብትቀይረኝ ማለት ነው። አይ ማለት አንተ አይደብርም እንዴ? ምን አረኩሽ? እንደዚህ በሞራላችን ላይ የምትረማመደው ምን በሞራል ተረማመደ? አይገርምሽም? ሳለ ነው እንዴ አብረን ስለቆየን እኔ እግዚአብሔርን እኔ ተጫዋች እኮ ስለሆንኩ ነው። አዎ መድኃኒዓለም ተጫዋች ስለሆንኩ ነው። ለጨዋታ እኮ ነው። ሌላ ነገር እኮ አይደለም። በጣም ካጂ ነሽ ሲበዛ። እናንተ ከቅድም ጀምሮ አይታችሁኛል አይደል? የጨዋታ እኮ ነው። ጋይስ ባስ አመጣችሁ ለማጣ ሰላም ነሽ? ጤና ደህና ነህ? አለሁ እግዚአብሔር ይመስገን። በሰላም ነው? ደህና ነህ? አዎ ሰላም ነኝ፣ በሰላም ነው። አይ ግን ሳይ ግን ትንሽ ተቋቁረህብኛል። አዎ ሰሞኑን ትንሽ ምናምን ሀሳብ ቢጤ ምናምን ነገር። እኔ እኮ አንተን ፈልጌ እኮ ነው የመጣሁት። በሰላም ነው? እንዴ ጠዋት ሱቅ አልነበርኩ እንዴ? ጠዋትማ አይተኸኝል እንዲህ ስራ ላይ ነበርኩ፣ ወከባ ምናምን ስለነበረ ጠፋህብኝ። ኩሽና ግባ። አዎ ውስጥማ አልገባም፣ እዚሁ ቁጭ ብዬ ነው። ወይ ሱቅ እጠብቅሃለሁ። በቃ ወይ ካልገባ ሱቅ ጠብቀኝና ስመጣ እናወራለን። ሱቅ ግን ቶሎ ና እሺ? እሺ እሺ መጨረሻችን ቆንጆ ችግር አድርጌ ስራው ላይ ምግብ ትቆርስልኛለህ። እግዚአብሔር በቃኝ በለው። አረን እንደ በቃኝ እንዴ ባራኩሻ በቃኝማ አይባልም። ምን ላይ የበላበት ቦታ ነው እንዴ? ምን ነው ሚስቴ ተይኝ በቃ በለው። አንቺ አንድ እጅ እኮ ያበቃል። በቃ ተው አንቺ ቢያ አልበላም ነኝ። ለምን አትሰራ ዘግቶ ነበር በቃ እንጂ አንቺ ሚስቴ ቢልኝ በእናትሽ ሚስቴ አንተ ግን አላበዛውም እንዴ? እንዴት ይሄን ሰሞን በጣም ሚስቴ ማለት አበዝተሃል። ቆይ አግብተኸኛል እንዴ? ሽማግሌ እንዳልክ በደህና ጊዜ ዘመዶችሽን ፈጅተሻቸዋል። አንተ ቆይ ልንገርህ፣ እኔ ቤተሰቦች የምፈጃቸው በምን ሂሳብ ነው? እኔ ጋፊ ነኝ ወይስ ምን ልታስበኝ? ልጫወት ነው እንዴ? እነሱ በወልዱኝ ታገኘኝ ነበር። ኬት አባቴ ታዲያ ምን አባል ስለገፋሻቸው ምናምን ብለህ የምትለኝ ልጁ ለችል ምን ቆይ ልጠይቅህ። ስታየኝ ነው ዝም ብለህ 18 ዓመት ልጅ እመስልሃለሁ እንዴ? እንዴት? ቆይ እድሜ ጥርም ብሎ ጣራ እንደነካ አላወቅም እንዴ? ምን አለበት? ምንም የለበትም። እሱማ ግን በዚህ እድሜን ታርጌ ነው የምወልድልህ። ከየት ይመጣል እስኪ ንገረኝ። አብርሃምና ለሳራ ልጅ የሰጠ ፈጣሪ። አብርሃምና ሳራ ኳሊቲያቸው ሌላ፣ እኔ እናንተ ሌላ። ምን ያከራኝ ወይ ደግሞ የፍቅር መቀስ ነው። ለባብሽና እስቲ ቡያ በቃም እንደንት ልትገለኝ ነው እንደዛ ምንድን ነው አላማ? እስኪ ንገረኝ። ኧረ ሱቁ ክፍት ነው። አትማታ እንግባ። ኧረ እባክህ አንተ እኮ አታብርም። እሺ ቶሎ እሺ
አለ እንዴ? ምን ታረጋለህ? አው ስትቆዩብኝ እኮ ነው ዞር ዞር ብዬ የመጣሁት። በቃ ጠብቀኝ፣ ቆይ ሸኝቻት ልምጣ እኮ። አይ አብሬያችሁ ሊዳ እኔ አብረን ብንሄድ ይሻላል። እሺ ና። እሺ በቃ አሁን ደም ሰጥተናል። ውጤት እስኪደርስ የአባላዘር በሽታ ትመረመራለህ እኮ። እኔ አውጥቼ ምናምን ዝም በል እና ታዲያ እኔን ላሳያችሁ። ይሄ እኮ ካርድ ክፍል ነው። በዚህ ጋር ነው የምንሄደው፣ በዚህ ጋር ነው። ሂድ አሁን፣ በእናትህ አታውራ፣ ሂድ ወደዛ። ናግባ ምን አባቱ ሆኗል? ጠዋት አይቻለሁ ልበል። አይ አላየሽም። ደስ አካባቢ ካመሴት ሜቢ ተሳስቼ ይሆናል። ይቅርታ። አዎ እንትን እኮ ማረግሽና ቦታሽ ትንሽ አምታቶኝ ነው፣ ለዛ ነው። እሺ ምን ልርዳችሁ? ምን ይገርጣላችሁ? ምን እባክሽ ዶክተር፣ ዝም በል። እኔ ባለጌ ወንድሜ አያድርስ ነው። ይሄ ባለጌ ወንድሜ ያለ ኮንዶም ማለት ነው፣ ያለ ኮንዶም። ኧረ ዝም በል በእናትህ አታዋርድኝ። ዝም በል። እሺ ያለ ኮንዶም ከሴተኛ ዳሪ ከተኝቶ አሁን ደም ሰጠን። አሁን የአባላዘር በሽታ ላስመረምረው ነው የመጣሁት። ኦኬ እሺ። ስምን ላስቸግር? ታፈሰ። ኦኬ። ልጅቷን ታውቃት ነበር ማለት ነው? እጮኛ ነበረች እንዴ? እሱ እኮ ነው ይዟት የመጣው። እኔ እኮ የማውቀው ነገር የለም። እና ምንም ሳታውቃት ነው ግንኙነት ያደረጋችሁት ማለት ነው? እሱ ነው ይዟት የመጣው። እኔ አንተ ሳገናኝህ እኔ ኮንዶም ልስጥሽ፣ እሺ ልምጣ፣ እንደዚህ ላስገባ ክፍል ውስጥና ኮንዶም እንደዚህ ይደረጋል? አይደረግም እኮ አይደል እንዴ? እንደዚህ አይደረግም። ይቅርታ አድርግልኝና አንተም ትክክል አልሰራህም በእውነቱ። እንዴ ምን አጠፋው ዶክተር? እንዴ ዝም በል ልፈነዳ ነው። ኧረ እባክህ እርዳኝ ምናምን ብሎኝ እኮ ነው። የሰፈር ሴት መች ቀረሱ እኮ ሲመጡ እነ ሚጡ 14 ዓመቷን ተይው። ዝም በል አንተ ልቀቀኝ። ወጣት አልቀረው የሽብር ጡታቸውን ነቱ አዘኑበት። ይኸው እንደዚህ ቤተክርስቲያን ሄደው ተጠርጣሩ። ይኸው ታፈሰ ነው የሚባለው ስሙ። በሽታውን አፍሶት መጣ። ከርክር ባምቡሌ ኢቮሉሽን የሚባሉ ለአዲስ በሽታ መጥቷል አሉ። እሱን ላለበት አሁን HIV ደም ሰጥተን መምጣታችን ነው። ቢሆንም ግን እንደዚህ መሆን አልነበረበትም። ትክክል አይደለም ያለው ነገር። አንተ ግን ተረጋጋ። ማለት በአብዛኛው ጊዜ ቡና ቤት ሴቶችም ሆነ ማንኛውም በእነዚህ አይነት ስራ የሚሰሩ ሰዎች የሕክምና ምክር ስለሚሰጣቸው ከኛ ይልቅ እንዲሁም እነሱም ወርተት ይጠናቀቃሉ። እና ብዙ አትጨናነቅ። ከምርመራ በኋላ እናወራለን። እንዴ ዶክተር ብዬ አንቺም ያለ ኮንዶም ብልግና ነገር ታደርጋለሽ? ዝም በል ማለት እንደዛ ለማለት አልሽ እንጂ እንዴ በአይኔ በብረቱ ነው የሰማሁሽ እኮ። በአይኔ በብረቱ እኮ ነው የሰማሁሽ። እኔ ለማንኛውም ተመርምሬ ራሴን አውቄያለሁ። እናንተስ ተመርምሬ ራስን አውቀሃል? በስመ አብ ወወልድ ወመንፈስ ቅዱስ። ዶክተር እኔ ይኸውልሽ ከጋብቻ በፊት የሚደረግ ግብረ ስጋ ግንኙነት በፈጣሪም በሰውም ዘንድ ስለሚያስጠይቅ እንደዚህ አይነት ነገር አርጌ አላውቅም። በዛ ላይ ደግሞ እኔ ድንግል ነኝ። አዎ ታዲያ ጥሩ ነው። እሺ ሂድ ውጤት ይዘና ከዛ ይዘና በሽታ እንዳለ ይታወቃል። ግን ሂድ እስኪ ዶክተርዬ፣ አሁን ደግሞ ወደ ራሳችን ጉዳይ ነው። ስለምን ጉዳይ ነው? ስለ ጠዋቱ ነው ወይስ ስለምንድን ነው? ማለት በጣም ጠዋትም ወድጄሻለሁ፣ አሁን ደግሞ በጣም ነው የወደድኩሽ እና እንደው ባገባሽ በጣም ነው ደስ ይላል። ዝም ብሎ መጋባት አለ እንዴ? አይ ዶክተርዬ፣ ለካ ከጋብቻ በፊት ጅንጀና ምናምን ይቀድማል። እኔ ምን ተመቻወኩ። ቀልደኛ ቢጤ ነህ። አዎ በጣም ቀላል። ዶክተርዬ ስልክሽ ባላንስ አለው እንዴ? አዎ ቤተሰቦቹ ይጨነቃሉ ብዬ የዚህ ባለጌ ቤተሰቦች እንዳይጨነቁ ልደውላቸው ብዬ።
ቤተሰቦቹ አንተ ስኪስ ውስጥ ነው እንዳሉት? ምን ልመልስልሽ? ከፈለግሽ ቁጥሩን ምን ችግር አለው? ከፈለግሽ መልስልሽ። እኔ ደስ ስላልሽኝ እኮ ነው። እግዚአብሔር ቀልቤ በጣም ነው የወደደሽ። በጣም አርከበ ጋር የዘመና ቡና ብንጠጣ በጣም ነው ደስ የሚለው። እሺ እሺ አዎ እሺ እሺ መድኃኒዓለም እሺ ይበልሽ። አሜን። ናግባ ምን ትቅለሰልሳል? ናግባና ቁጭ በል። ሎተሪ ወጣልኝ። መቼ? ዶክተሮቹ ከ3 ወር በኋላ የለም ከ3 ወር በኋላ ድጋሚ ደም ትሰጥና ትመራመራለህ። አሁን ነፃ ነህ አሉ። የሰው ውጤት ይዘን የመጣው አይደለም የራሴ ነው። ኧረ ድፍት የራሴ ነው። ተኔ አላውቅም እንዴ አንተ እኮ ከ3 ወር በኋላ ያለ የደም ምርመራውን HIV ምርመራው ነው። የአባላዘሩን ደግሞ አሁን ጽፈልህና ሄደን ትመረመራለህ። በባህል መድኃኒት በሀገር በቀል በባህል መድኃኒት ይድናል። ለማንኛውም እጽፍለታለሁ፣ ምክንያቱም በዚህ ጊዜ እንደዚህ አይነት ነገር እትዬ ብርቄ ምስር አኝከው ለሊት ወፍ ሳይንጫጫ ይተፉለታል። በቃ ይሻላል። ምንም ችግር የለም ዶክተር። የሚያሳስብ ነገር እኮ አይደለም። ምኑ ላይ ነው የሚተፉት? ታዳኒ ላይ ትፉልኝ እንደ እሱ ላይ ይተፉለታል። ይሄ ሀገር በቀል ነው። በሽታው ሀገር በቀል ነው። ሜድ ኢን ኢትዮጵያ ሎካል ነው። አይ ቢሆንም ይጻፍለትና አንተ ተመረመር። እንደዛ ነው የሚሻለው። እናንተ ትንሽ ከቆየን ሀሳባችሁን መርመር ነው የምትይው። በቃ ስልኬን ሴቭ አድርገሽዋል አይደለ? እንደዋወላለን። በቃ ብር አንጣ እንጂ አንተ ያለ ብር መዳንም ፈልገ ብርም ፈልገ ምንድነው አንተ? እሺ እኮ እሰጥሃለሁ። ስንት ብር? ምን ያህል ብር ንገረኝ። ያለህን ፈትሽ ከራስህ ጋር ተበደረ። ያለህን ማለት ስንት ብር ነው ያለኝን ማሰጠው ማለት እኮ ምንም የለኝም እኮ። አዎ ፈልጋለሁ፣ እንዲሻለኝ ፈልጋለሁ። ያለህን አንጣ። እንዴት ያለህን ለምትለኝ ያለ አንተ ግን እኔ ወንድምህ አይደለሁ እንዴ? እኔ አሁን ብታከም ምን አለበት? ምንድነው የምትታከመው? ምንድነው ይሄ ብር? ብር ነው። ምን አንተ ብር ነው ትላለህ እንዴ? ኧረ እባክህ ታዲያ ኪት ላምጣሽ? ይኸው እጨምራለሁ። አንተ እኔ እኮ 4 አይነት መድኃኒት እኮ ነው የማመጣልህ። 4 አይነት ቢሆንስ እኔ እሺ በቃ ይኸው እሺ ይኸው እንካ ቁጠረው። ይኸው በቃ እንካ። ገብጋባ ሰው ወናት መድኃኒት ፈልገህ ምንድነው ይሄ? እሺ ነው የሆነ ተበደር ሲል እሺ ያለኝ ይሄ ነው በቃ ይሄ 5 ብር አየሁ አይደል? ይሄ ነው ያለኝ። ከዚህ ውጭ የለኝም። አንቺ ጋር ለመምጣት እኮ 37 ቁጥር አውቶቡስ እኮ ወረፋ መሰለሽ እንዴ? የሌለ ወረፋ። እኔ ያው ልማዴ በእግር መሄድ ነው፣ ግን በቃ እንዳላስጠብቅሽ ብዬ ተሰልፌ በባስ ህዝብ እየሸተትኩ መጣሁ። ጃኬት ታዲያ ይሞቃል? እኔ በእናትሽ የትዬ ብርቄ ሽንት ቤት ፈንድቶ ጥንባት ነው። ጉንፋን በጉንፋን አይ ባርዛፍ ትናንት ካጠንኩበትና አሁን ተሻለ። ታዲያ የሆነ ነገር አስተሳሰብ ቤት ነገር አይ አስተናጋጅ ካለ እንደውም ትንሽ አንጀት ያዝነ የሚያደርግ ነገር ብበላ ደስ ይለኛል። ወይ እርጥብ ወይ ሱፍ ፍትፍት ቢኖራቸው አሪፍ ነው። እሱ ትንሽ ወልቼ ወይ ይሄ ካፌ ነው ማለት እንደዛ አይነት ነገር ተፈልጎ መጠቀም አሁን ለነገሩ እዚህ አርከበ ጋር እንዴ ቁጭ በል እንጂ ምን ሆነ ነው? እኔ አሁን ስራ ገቢ ስለሆንኩኝ እንወርዳለን። ግን እኮ የለም እዚህ ታክሲ መያዣው አለ አይደል? ታክሲ መያዣ አኩያ ከበሱ ካለ እርጥብ 10 ብር ነው። እሱ ሁለቱም በበላ በእንትን በአንድ ጃምቡ በቃ
እኔ ገንዘብ ይተማሽ ይገዳም ይላል። በነገር ላይ ወንድም ነው ጓደኛ እንዴት ነው በእናትህ? ዋጮ ነው እንዴ የምትይኝ? ዋጮ የኔ እናት እኔ ወንድሙ እያለሁ ምን ይሆናል? መድኃኒት ገዛሁለት ነው። የምን መድኃኒት? እኔ እኮ መድኃኒት አልገዛሁም። ወንድሙ እያለሁ የባህል መድኃኒት ምን አይነት የባህል መድኃኒት ነጭ ሽንኩርት፣ ነጭ አዝሙድ፣ ጥቁር አዝሙድ፣ ኮረሪማ ምናምን እንዳለ ገዝቼ ተጨቅጭቆ ማለት ነው። ልጁን በርበሬ ያደረግኩት ታስፈጭ ነው ታሳብህ? አይዳስፈጭ ሳይሆን አካላቱን ለማንኛውም ገባ። ለማሚ ስላንተ ማታ እያወራሁ ነበር። ስለ እኔ? አዎ ስላንተ እንዲሁ ስንስቅ እና እናንተ ትንሽ አይደብራችሁ እንዴ? ማታ ማታ መደበሪያ ያደረጋችሁ ነው? ኧረ እራስህ በጣም ነው እኮ የምታስቀው። ስራህን ያልከውን ነገር እየነገርኩት በጣም ዘንዘቅ ነበረ። እንደውም ይዘሽው ካልመጣሽ ይችል ነበር ና ልጅ ያልሄደው ማንን? አንተ ሽማግሌ ሳይላክ አይሆንም። ረስ ቀስ ብሎ ይደርሳል። ምን ሆኖ ቀስ ብሎ የሚደርሰው? እኛ ስንት ሴቶች ሽማግሌ ካላክ እያሉ ጨቀጭቃሉ። አንቺ ሽማግሌ ልላክ ስል ቀስ ብሎ ይደርሳል ትያለሽ እንዴ? ቀስ ብሎ ይደርሳል። ሰዓት ስለምትተው አንዴ ሂሳብ ታምጣልኝና ይሻላል። ሂሳብ ምንድን ነው? እኔንም ከቦ አንዴ አይሆንም፣ እውነት አይሆንም። ለምና እናንተ ዶክተሮች ስትባሉ ጥቃቅኑን ነገር ብቻ ነው መሸፈን የምትፈልጉት? ትላልቆችን ትቀጥላለህ አንተ፣ ችግር የለውም። አይ ምንም ስደውልልህ ነው ያልኩት። አንተ ግን አታስብም እንዴ? ትንሽ ለአንተ ብዬ አይደል እንዴ? አይን ምን ያልዞርኩበታል? ማጅላ ነው እኛ አይደል እንዴ? ይሄ ራሱ አሁን ያመጣውልህ ከጅባትና ሜጫ ነው። አንደኛው ተቆርጦ ቢያርፍ ነው የሚሻለው። ይሄ ማር ነው፣ ይሄ ጥቁር አዝሙር ነው፣ ይሄ አብሽ ነው። ምንድነው መሰለህ የምታደርገው? አሁን እነዚህ ሁለቱን ከአንድ የሾርባ ማንኪያ ከዚህ ጋር ይንጨቅጨቀ ከተቀባው በኋላ አብሹን ትቀባውና ቁስሉ መነፍረቁ አይቀርም። ያው ወሸላ ሊቆረጥ ይችላል እግዚአብሔር ከረዳ። ይሄ ደግሞ የደቡብ ሱዳን ቅባት ነው። ከአብሹ በኋላ ነው የምትጠቀመው። ይሄ ባህረ ዛፍ ነው። ማታ ማታ አንዳንድ እግር በየቀኑ ትታጠና ትተኛለህ። እግዚአብሔር ከረዳህ ሞተ ልታድር ትችላለህ። ሊያስቀዝን ይችላል። ያው ዳይፐር የግድ አለ። አረሱቀ ዳይፐር ታረጋለህ። ከዛ በኋላ ያው መተኛት ነው። እግዚአብሔር ከረዳ ልትሞት ትችላለህ። ደርቀህ እዛው አልጋ ላይ ልትሞት ትችላለህ። እንግዲህ ሟርተኛ አታሟርትሽ። ቆይሽ ግን ከብሩ ላይ መልስ የለም። የሞረቴ ሰፈር ልጅ ዳውን በዚህ በጠዋት ከእንቅልፌ ቀስቅሶ ደርቦ አትጠቀምም? ጋሽ ደርቤ ልጅ በል እባክህ ደስ ይበል፣ ደርሰናል ነው።
እንግዲህ ሰው ይስፈገድ እፈራለሁ። አረቄ ነገር ይኖራል። አረቄ ምን ሆነ ነው? ኧረ በል እባክህን አንግባ። ማሚ ኧረ ማሚ ወይኔ ወዴት ነሽ? ግቡ ግቡ ማታ ወይ ጫማ ባዶ ቁልፍ እየነቀለ ነገር ቆይ መጣሁ ጫማ ሳላደርግ ማሚ ግቡ እየነቀለ ማለት እሱ ነው። እሺ መጣሁኝ ልብስ ቀይሪ ቁጭ በል በደንብ አስተናግደዋለሁ አይደል? ቁጭ በል አይኔ ነው ወይስ አንተ ነህ? እንትን መነጽርሽ ነው። መነጽርሽ ደፋር። ይሄ ደግሞ አላወቅኩሽም ስታይል ነው። ኧረ እንደዛ ማለት ፈልጌ አይደለም። እርሶ አንቺን እንደዛ ማለት ፈልጌ አይደለም። ደግሞ ልጅ የታባክ ነገኛት እንትና እዚህ መንገድ ላይ ስጋ ይሄ ልጅ የትም መንገድ ላይ የምትገኝ ቆርክ ያለች። ኧረ እንደዛ ማለት እኮ ስጋ ማማ ወይ ልጅ ሰርፕራይዝ አደረኩሽ አይደለ? ሰርፕራይዝ? ኧረ ሰርፕራይዝ አይደለም። ይሄማ ፕሪዘርቭ ነው።